በመካከለኛው ምስራቅ የተደረሰውን ስምምነት ተከትሎ የፈራረሱ አካባቢዎችን ለመገንባት ሀገራት መንገድ ጀምረዋል። በሐማስና እስራኤል በአሜሪካና ኢራን መካከል የተደረሰው ስምምነቶች ሙሉ ለሙሉ ተግባራዊ ባይደረጉም ለተወሰኑ የሰብአዊ ድጋፍ ሥራዎች መጀመር በር ከፍተዋል። በሌላ በኩል በሁለቱ ቡድኖች መካከል የተቀመጡ ስምምነቶች በተባለው መንገድ ተግባራዊ አልተደረገም። በጋዛ የተኩስ አቁም ይደረግ ተብሎ ከተፈረመ የሰነበተ ቢሆንም ዛሬም ሞትና መቁሰል ቀጥሏል። ዌስት ባንክ ከወታደራዊ እንቅስቃሴ ነፃ እንዲሆን በሁለቱም ወገኖች በኩል አግባቢ ሐሳብ ነው ቢባልም ዌስት ባንክ በታንክ በታጀበ ሰራዊት ከፍተኛ የእንቅስቃሴ ገደብ ተጥሏል። የጋዛ ነዋሪዎች ዛሬም እየሞቱ ዛሬም እንግልትና ስቃይ እየደረሰባቸው ይገኛል። ዛሬ በዌስት ባንክ አንታና አውራጃ በነበረ የሰርግ ሥነ ሥርዓት ላይ የእስራኤል ወታደሮች ታዳሚዎችን ለመበተን አስለቃሽ ጭስ ተኩሰዋል። በዚህ መሃል በተፈጠረ ተኩስ 2 ፍልስጤማውያን ተገድለዋል። 3 ወንድማማቾች ከባድ ጉዳት እንደደረሰባቸው ዋፋ የዜና አገልግሎት ገልጿል። በሌላ በኩል በሰርጡ ያሉ የእስራኤል ሰፋሪዎች የፍልስጤማውያንን መኖሪያ ቤቶች ማጥቃታቸው ታውቋል። ይህ ድርጊት በተለይ በአልማንያ መንደር ደቡባዊ ቤተልሔም በስፋት የሚስተዋል ሲሆን ለተኩስ አቁሙ የበለጠ መጣስ መንገድ እንደሚከፍት ተሰግቷል። በዚህ የስምምነት ጥሰት መሃል ግን አንድ ተስፋ የሚሰጥ ተግባር በጋዛ ተከናውኗል። ብቸኛው በጋዛ የሚገኘው የአይን ሕክምና መስጫ ክሊኒክ ከ3 ዓመታት መዘጋት በኋላ ዛሬ ሥራ ጀምሯል። ይህ ተግባር ለጋዛውያን ትልቅ ተስፋ ሲሆን በጦርነቱ ምክንያት ጉዳት የደረሰባቸው በርካታ ፍልስጤማውያን የአይን ብርሃናቸውን መልሶ ለማግኘት የሚገለገሉበት ተቋም ይሆናል። ክሊኒኩ ዛሬ ሥራ ሲጀምር ባለፈው ዓመት በእስራኤል የአየር ጥቃት የአይን ብርሃኑን ያጣው ዩሱፍን በማከም ሲሆን የ13 ዓመቱ ዩሱፍ ባለፈው ዓመት በመጠለያ ካምፕ ከቤተሰቡ ጋር በተኙበት ወቅት በተፈጸመ ጥቃት ነበር የአይን ብርሃኑን ያጣው። በዚህ ጥቃት ዩሱፍ የአይን ብርሃኑን ብቻ ሳይሆን አባቱንና ወንድሞቹን ያጣ ሲሆን በወቅቱ ወደ ክሊኒኩ ቢያመራም ክሊኒኩ በደረሰበት ጉዳት ምክንያት አገልግሎት መስጠት አልቻለም። ክሊኒኩ ጉዳት ከማስተናገዱ ባሻገር ባለው መሳሪያ አገልግሎት እንዳይሰጥ በእስራኤል ወታደሮች ክልከላ ተጥሎበት ነበር። ከጦርነቱ ጅማሮ ጥቅምት 7 2023 እንደ አውሮፓውያን አቆጣጠር ጀምሮ በክሊኒኩ አገልግሎት ያገኙ ፍልስጤማውያን ቁጥር 140 ብቻ ሲሆኑ ይህም በዓመት መስጠት ከሚችለው አቅሙ እጅግ ያነሰ መሆኑን ከቀደመ የአገልግሎት ታሪኩ መረዳት ይቻላል። ይህን መሰል መልካም ሥራዎች እንዲሻሻሉ ሀገራት የእርዳታ እጃቸውን እየዘረጉ መሆኑን አስታውቀዋል። ጃፓን በጋዛና በደቡብ ሊባኖስ ለሚካሄድ የመልሶ ማልማት ሥራ $15 ሚሊዮን የለገሰች ሲሆን ትግበራው እየታየ እርዳታው እንደሚሻሻል ቶኪዮ አሳውቃለች። ከጃፓን የተፈቀደው እርዳታ በዓለም አቀፉ ቀይ መስቀልና ቀይ ጨረቃ አማካኝነት እንደሚከፋፈል የተነገረ ሲሆን በዚህ ሥራ ላይ የጃፓን ተራድኦ ድርጅቶችም እንደሚሳተፉ ታውቋል። ሌሎች ሀገራትም የጃፓንን ፈለግ በመከተል ላይ ሲሆኑ ደቡባዊ ሊባኖስንና ጋዛን መልሶ ለማቋቋም ያላቸውን አጋርነት እያረጋገጡ ነው። ኢንዶኔዥያና ማሌዥያ አሁን ያለውና የወደፊት የሰላም ዋስትና የሚያረጋግጥ አንዳች ቃል የሚያገኙ ከሆነ ጋዛን ቀደም ካለው ገጽታዋ በተሻለ ለመገንባት ቃል ገብተዋል። ይሁንና ይህ ቅድመ ሁኔታ እውን የሚሆን አይመስልም። ምክንያቱም በጋዛ በፍርስራሽ ስር የሚንቀሳቀሱ ሁሉ ሁሌም የእስራኤል ኢላማዎች ናቸው። ይህን የጋዛ ንጹሐንን ማጥቃት ከዚህ በኋላ ተጠናክሮ ሊቀጥል ይችላል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን ጦርነት ለመጀመር በፈለጉ ወቅት ለብዙ ጊዜ ሲለመኑ አሻፈረኝ ያሉትን የጋዛ የተኩስ አቁም ስምምነት ተቀብለዋል። በ10 ቀናት ውስጥ 3 ጊዜ ዋሽንግተን የተመላለሱት ኔታንያሁ በተሰጣቸው አቅጣጫ መሠረት ኢራንን ሲተነኩሱ፣ የኢራን ምላሽ ግን የሚተማመኑበትን አይረን ዶም አክሽፎ እስራኤላውያንን ከመሬት በታች ባለ መጠለያ ውስጥ እንዲከርሙ አድርጓቸዋል። አቅማቸውን ያወቁት ጠቅላይ ሚኒስትሩ ጦርነቱን የአሜሪካና ኢራን በማድረግ ፊታቸውን ወደ ጋዛ ዙረዋል። ከኢራን ጦርነት ከወጡ ወዲህ የጋዛውን ስምምነት ያለምንም ምክንያት በተደጋጋሚ ጥሰዋል።
አሁንም ባላቸው አቋም የሚቀጥሉ ከሆነ ሀገራት የፈራረሰውን አካባቢ ለመገንባትና የዜጎችን ሕይወት ለማሻሻል የገቡትን ቃል ተግባራዊ እንዲሆን አያደርገውም። በሌላ በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተከፈተባቸውን ከባድ የሙስና ቅሌት ክስ በሽምግልና ጣልቃ ገብነት ለጊዜው መቋረጡ ይታወቃል። ኔታንያሁ በአሜሪካ ኢራን መካከል የተፈረመውን ስምምነት ለማፍረስ የሚያደርጉት ጥረት ወደ ጦርነት አዙሪት ውስጥ ለመግባት ሲሆን ይህም ለጊዜውም ቢሆን በሙስና ምክንያት ወደ ፍርድ ቤት የመመላለሱን ጉዳይ የሚቀንስላቸው ይሆናል። የጋዛውንም ስምምነት በተደጋጋሚ የጣሱት ሐማስ ጦርነት ይቀሰቅሳል በሚል የታሰበ ቢሆንም ሐማስ ግን ለዚህ ወጥመድ የተመቸ አልሆነም። ኔታንያሁ በፈጸሙት የሙስና ወንጀል ላይ አሳማኝ ማስረጃ ከተገኘባቸው ወዲህ 3 ታላላቅ ዕቅዶችን ለምክር ቤታቸው አቅርበው በግድ አሳምነዋል። ጋዛን ማጥፋት፣ በደቡብ ሊባኖስ የሚገኘውን ሄዝቦላን ማጥፋትና የኢራንና የቱርኪን አቅም ማዳከም የሚሉ ነጥቦችን ለእስራኤል እንደ ስጋት ተቆጥረው ዘመቻ ይከፈትባቸዋል የሚል ዕቅድ ቀርቦ ከባባድ ተቃውሞዎችን ካስተናገደ በኋላ መጽደቁ የሚታወቅ ነው። ታዲያ አሁን ላይ እስራኤል ለምን ጦርነት ውስጥ መዘወተር ፈለገች የሚል ጥያቄ ሲነሳ መልሱ ከኔታንያሁ የሙስና ቅሌት ጋር የሚያያዝ ስለመሆኑ እየተነገረ ነው። ይህንን መረጃ ያወጣው በቀደሙት የእስራኤል ባለሥልጣናት የተዋቀረ አጥኚ ቡድን ሲሆን ናፍታሊም ቤኔትና ሌሎችም ታላላቅ የቀድሞ ባለሥልጣናት ተሳትፈውበታል። ይህንኑ የኔታንያሁ ጉድ ለመሸፈን ሲባል የተደረሱ የተኩስ አቁም ስምምነቶች ቢያንስ ለ3338 ጊዜ መጣሳቸውን ከሂደቱ መረዳት ይቻላል። በተለይ ኔታንያሁ ያሰረጹት አዲሱ የቢጫ መስመር አስተሳሰብ ይፋ ከተደረገ ወዲህ ሀገሪቱን ቃል አባይ ያስባሉና በየትኛውም አካል አመኔታ እንድታጣ ያደረጉትን ተግባር ስትፈጽም ቆይታለች። በሌላ በኩል አሁን በስዊዘርላንድ የተደረሰውና ለመላው ዓለም ትልቅ የምሥራች የነበረው የኢራን አሜሪካ ስምምነትም ከባለፈው እሁድ ወዲህ ለ4 ጊዜ ተጥሷል። በዳቮሱ ስምምነት ላይ ከተቀመጡ የመግባቢያ አንቀጾች የመጀመሪያው ሊባኖስን ጨምሮ በሁሉም ግንባሮች ያለው ጦርነት እንዲቆም የሚደነግግ ነበር። ይሁንና እስራኤል በ5 ቀናት የስምምነቱ ቆይታ ጊዜ ውስጥ ደቡባዊ ሊባኖስን 4 ጊዜ አጥቅታለች። ከዚህ በተጨማሪ ሄዝቦላህ፣ የሊባኖስ መንግሥትና የኢራን አብዮታዊ ዘብ እስራኤል ከደቡብ ሊባኖስ እንድትወጣ ጥያቄ አቅርበው የነበረ ሲሆን ባለፈው ሳምንት የብሔራዊ ደህንነት ሚኒስትሩ የሰጡትን የአንወጣም ማሳሰቢያ ዛሬ አርብ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግመውታል። ከደቡባዊ ሊባኖስ አንወጣም፣ እዛው ሆነን የሕዝባችንን ደህንነት እናረጋግጣለን ያሉ ሲሆን በዛሬው ዕለትም ከባድ ጥቃት ተፈጽሟል። በዛሬው ጥቃት የእስራኤል ጦር 7 የሂዝቦላ አመራሮችን ስለመግደሉ የገለጸ ሲሆን ንጹሐን ዜጎችም ስለመሞታቸው ተረጋግጧል። ከጥቃቱ በኋላ የደቡብ ሊባኖስ ነዋሪዎች አካባቢውን እንዲለቁ ከእስራኤል ማስታወሻ የተበተነላቸው ሲሆን ድርጊቱ በቀጣይ ከባድ ድብደባ ሊኖር እንደሚችል አመላካች ነው። የተለያዩ ሀገራት እስራኤል እየወሰደች ባለው ጥቃት ቁጣቸውን እየገለጹ ሲሆን ጠንካራ ማስጠንቀቂያዎችንም እያወጡ ይገኛሉ። ፈረንሳይና ጣሊያን በጣምራ የእስራኤልን እርምጃ የኮነኑ ሲሆን በግድ የለሽነት የፈረሱ የሊባኖስ መንደሮችን ለመገንባትም ቃል ገብተዋል። ሀገራቱ በሚደረገው ዓለም አቀፍ ትብብር ውስጥ የተሻለውን እገዛ እንደሚያደርጉ በመሪዎቻቸው በኩል አረጋግጠዋል። የኢራን ባለሥልጣናትም አምባገነንነቱ አይሏል በማለት ለአሜሪካ መልእክት ልከዋል። መልሱ በቶሎ የማይመጣ ከሆነ ወደ እስራኤል መተኮስ እንደምትጀምር ቴሄራን ገልጻለች። ከስምምነቱ ወዲህ የነበረው የሆርሙዝ ሰላማዊ እንቅስቃሴም ዛሬ ባልታወቀ አካል ጥቃት የደረሰበት ሲሆን ይህንን ተከትሎ በተወሰኑ አገራት የነዳጅ ዋጋ ጭማሪ ታይቷል። በዛሬው የተመሰቃቀለ የመካከለኛው ምስራቅ ውሎ የበዙ እሰጥ አገባዎች የተሰሙ ሲሆን የቬንዙዌላን አሰቃቂ አደጋ፣ የሱዳንን የጨለማ ውሎ፣ የዓለም አቀፉን የአቶሚክ ኃይል ኤጀንሲ መግለጫንና ሌሎችንም ዓለም አቀፍ ሁነቶች ጨፍልቆ ከላይ ሆኗል። ዋፋ ኒውስ ኤጀንሲ፣ ታስኒም ኒውስና አልጀዚራ የዘገባው ምንጮች ናቸው።